ጾመ ሐዋርያት ሰኔ 2 ቀን ተጀምሮ ሐምሌ 5 ቀን ይፈጸማል። ይህን ጾም ሐዋርያት መንፈስ ቅዱስን ተቀብለው የወንጌልን መልእክት ከዓለም ዳር ለማዳረስና ለመስበክ ወደ ዓለም ከመውጣታቸው በፊት በአንድነትና በህብረት ጾመውታል። መጀመሪያው ከእርደተ መንፈስ ቅዱስ ከጰራቅሊጦስ ማግስት ሰኞ ሲሆን ፋሲካውን የጴጥሮስ ጳውሎስ የዕረፍት በዓል ሐምሌ 5 ነው። ተያይዞም ሰኔ 2 ቀን የሚከብሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ መጥምቀ መለኮት ፍልሰቱ፣ ቅዱስ ኤልሳ ነቢይ ፍልሰቱ፣ አባ ቀውስጦስ ኢትዮጵያዊ። ወርሃዊ በዓላት ቅዱስ ታዲዮስ ሐዋርያ፣ ቅዱስ ኢዮብ ጻድቅ ተአጋሲ፣ ቅዱስ አቤል ጻድቅ፣ ታላቁ ቅዱስ አባ ጳውሊ ገዳማዊ፣ ቅዱስ ሳዊሮስ ዘአንጾኪያ፣ አባ ሕርያቆስ ዘሀገረ ብህንሳ። ጾመ ሐዋርያት በወርሃ ሰኔ ስለሚጾም በምዕመናን ዘንድ የሰኔ ጾም በመባል ይታወቃል። ከሰባቱ የአዋጅ ጾማትም አንዱ ነው። እንኳን ለብርሃነ ዕርገቱ በሰላምና በጤና አደረሰን አደረሳችሁ።